ሰላም በዛሬ ቪዲዮ ደግሞ የምናየው እንዴት አድርገን ሊንክድኢን ላይ አድስ እንደምንሰራ ነው። ኮምፒውተራችን ላይ ብንጠቀመው ጥሩ ነው ቢኮዝ በሞባይል ስንሞክረው ፊውቸሩም የለም ሲጀመር ደግሞ ስለማይመችም በኮምፒውተራችን ብንጠቀም በጣም አሪፍ ይሆናል ማለት ነው። ለምሳሌ እዚህ ጋር የምታዩት የኔ ፕሮፋይል አለ። ፕሮፋይላችሁ እንደዚህ ሊንክድኢን ላይ ሎጊን ካረግን በኋላ ቀጥታ የምንሄደው እዚህ ጋር ነው። አንዴ አድቨርታይዝ የሚለው እዚህ ጋር የሚመጣላችሁ ለሁለተኛ ጊዜ ስትጠቀሙት ነው። ግን ከዚህ በፊት አዲስ ከሆናችሁ ለአድቨርታይዚንግ ሊንክድኢን ላይ እዚች ጋር ፎር ቢዝነስ የሚል አለ። ከሱ በታች እዚህ አካባቢ ላይ አርስ የሚል ይገኛል ማለት ነው። ወይም ደግሞ በዚህ በኩል አርስ የሚል ይገኛል። እሱን ክሊክ ካረጋችሁ በኋላ ወደ አድቨርታይዝ ሴክሽን ይወስዳችኋል ማለት ነው። ሊንክድኢን ካምፔን ማኔጅመንት ይባላል። የነ ፌስቡክ የነ ኢንስታግራም አርስ ማናጀር ይባላል። የሊንክድኢን ደግሞ አርስ ካምፔን ማናጀር ይባላል በሊንክድኢን ማለት ነው። እንደዚህ አይነት ዊንዶ ይሰጠናል። እዚህ ጋር እንደምትመለከቱት ከዚህ በፊት ራን ያረኳቸው እዚህ ጋር እንደዚህ ይቀመጡልኛል። እዚህ ጋር ይሄንን የሚመስል ዊንዶ ነው የምታገኙት ለመጀመሪያ ጊዜ። ከስክራች ስለምንጀምር ክሬት ኒው ወይም ክሬት አካውንት ብለን ነው የምንመጣው። የመጀመሪያው ስቴፓችን የሚሆነው ክሬት አካውንት የሚለውን ክሊክ እናደርጋለን። እዚህ ጋር ከነ ፌስቡክ ለየት የሚያደርገው ለአንድ ፔጅ ወይም ለአንድ ድርጅት አዲስ አካውንት ክሬት ማድረግ ይጠበቅብናል። ቢኮዝ ለክፍያም እንዲመች በሚል ማለት ነው። እነ ፌስቡክ ላይ አርስ ማናጀር ላይ አንድ የፔመንት ካርዳችሁ ሁሉንም እናንተ ማኔጅ የምታደርጉትን ፔጆች ራን ማድረግን ያስችለናል። እዚህ ጋር ግን ለአንድ ድርጅት አንድ ካርድ ነው። ተመሳሳይ ካርድ ለሌላም ድርጅት መጠቀም ብንፈልግ ራሱን ካርድ እንደ አዲስ ነው የምንሞላው ማለት ነው። ምን ማለት ፈልጌ ነው? በአጭሩ ለአንድ ድርጅት አዲስ ራሱን የቻለ አድ አካውንት ነው የሚያስፈልገው። ዛትስ ዋይ እዚህ ጋር ለየብቻ አካውንት ኔም ብሎ የሚጠይቀኝ ማለት ነው። ይህንን እንደዚህ እንተዋለን። ከዛ ከረንሲ በምንድን ነው የምከፍሉት ነው የሚለን። እዚህ ጋር እሱን እናስቀምጣለን። ከዛ በመቀጠል ፔጁን ምረጥ ይላል። እዚህ ጋር ለምሳሌ እኔ ከረንትሊ ማኔጅ ማድረጋቸው ፔጆች እዚህ ጋር ሊስት ሆነው ይመጡልኛል። ወይም ደግሞ ከውስጥ እናንተም የፈለጋችሁትን ፔጅ አድ ማድረግ ከፈለጋችሁ እዚህ ጋር ሊንኩን ብጽፉ ለምሳሌ ናይኪ ብለው ናይኪ የሚለው ይመጣልኛል። በሱ እንትኑን ስቴፖቹን ማየት እንችላለን፣ ፔጅ ባይኖራችሁ ማለት ነው። ግን ፔጅ የሚኖራችሁ ከሆነ እዚህ ጋር ሊስቱ ስለሚመጣ አንዱን መርጠን እንሄዳለን። ለምሳሌ እኔ ይህንን ልምረጥ። ከዛ እዚህ ጋር አግሪ የሚለውን እንመርጣለን። ቢኮዝ ይሄንን ካልመረጥን ስለማያስገባን ማለት ነው። የማንበብ ፍላጎት ያለው ሰው ይሄንን ገብቶ ማንበብ ይችላል። ከዛ ሴቭ የሚለውን እንጫናለን። አሁን አድ አካውንት ክሬት አድርገናል ማለት ነው። እዚህ ጋር እንደምትመለከቱት ሰይፉስ አድ አካውንት የሚል አለ። እዚች ጋር ይሄንን ዊንዶው ካገኘን በኋላ አርስ ማናጀር ላይ ወይም የሜታ አርስ ማናጀር ላይ ካምፔን አድሴት እና አድስ ነው የሚለው። ሊንክድኢን ጋር ግን ስንመጣ ካምፔን ግሩፕ የመጀመሪያ ክሬት የምናደርገው አለ። ከዛ በኋላ ካምፔንስ፣ ከዛ በኋላ አድስ የሚል ሴታፕ ነው ያለው ማለት ነው። ካምፔን ጋር የመጀመሪያዎቹን ሴታፖች ሊንክ ላይክ ፌስቡክ ላይ የተጠቀምነውን ካምፔን የሚለው ይመሳሰላል። ካምፔንስ የሚለው ደግሞ ፌስቡክ ላይ ካለው አድስ ሴታፕ ከሚለው ጋር ይመሳሰላል። አርስ ደግሞ አርስ ነው። ይሄ ፎቶዎቹን ፖስት የምናደርገውን ነገር የምንመርጥበት ቦታ ማለት ነው። ክሬት ብለን ከዚህ እንነሳለን። የመጀመሪያው ስቴፓችን የሚሆነው ግሩፕ ነው። ግሩፕ ነው ክሬት ማድረግ ያለብን ካምፔን ሳይሆን ማለት ነው። ካምፔንን ከመረጥን የትኛው ግሩፕ ውስጥ ብሎ ወደኋላ ይመልሰናል። ካምፔን ግሩፕ ብለን እንነሳለን። ኔም እንሰጠዋለን። ለምሳሌ እኔ ማለት የፈለግኩት ሪች ነው። ሪች ነው የፈለግኩትኝ ወይም አኖድ ስላሽ አርግቼ ሪች ለዋለው። ከዛ በኋላ ስታተሱ አክቲቭ ነው ወይስ ድራፍት ነው? አሁን ቀጥታ ራን ነው ማድረግ የፈለገው ወይስ ቀስ ብለ ነው የሚል ነው። እዚህ ጋር አክቲቭ ብትሉትም ችግር የለውም። ከዛ ወረድ ስንል እዚህ ጋር ያስመርጠናል። እንደምታውቁት እነዚህ የዲጂታል ማርኬቲንግ ፈነል ነው። አዌርነስ ኮንሲደሬሽን ስቴጅ ላይ ላሉ ሰዎች ከፈለጋችሁ ይሄኛውን ብሎ ያስመርጠናል። ኮንቨርዥን ከሆነ ደግሞ ይኸው እዚህ ጋር እንደዚህ ያስመርጠናል። እኔ ለምሳሌ የፈለግኩት ሪች ስለሆነ ጀስት አዌርነስ ነው ይዤ የሚሄደው ማለት ነው። ዌብሳይት ቪዚተር ከሆነ የፈለግኩት እዚህ ጋር ላይክ ኮሜንት
ሼር እንዲያደርጉልኝ ከፈለኩኝ ደግሞ ይሄው በዚህኛው ሄዳለሁ። ቪዲዮ ቪው ደግሞ ከፈለኩኝ እንደዛው በዚህ በኩል ሶ እዚህ ጋር ደግሞ ሊድ ጄኔሬሽን የሰውን ዳታ ኮሌክት ማድረግ የምንፈልግ ከሆነ ይሄኛውን መርጣለሁ። የዌብሳይት ላይ ወስደው ዌብሳይት ላይ ሄደው ዌብሳይታችሁ ላይ ኤኒ አክቲቪቲ እንዲወስዱ ደግሞ የምትፈልጉ ከሆነ ይሄኛውን እንመርጣለን ማለት ነው። ሌላኛው ያው ሊንክዲን ከስራ ጋር ተያይዞ የስራ ማግኛ ቦታ ስለሆነ ስራ ፖስት ማድረግ ከፈለጋችሁ ያው በዚህኛው በኩል እንሄዳለን ማለት ነው። ስለዚህ በኔ ኬስ ብራንድ አዌርነስ በሚለው በአዌርነስ እንሄዳለን። ሶ ግሩፕ ኦብጀክቲቫችን መረጠን። ከዛ በኋላ የግሩፑ የዚህ በጀቱ ምን ያለው ነው የሚለው የካምፔን ግሩፑ ማለት ነው። ሶ እዚህ ጋር አውቶማቲካሊ ካልነው እኛ የሆነ አንድ በጀት እናስቀምጥለትና እሱ በፈለገው መልኩ ላይክ ለምሳሌ ኢንጌጅመንት ከፈለግን የሆኑ ሰዓት ላይ በደንብ ኢንጌጅመንት የሚሰጠን ሪዛልት ሲኖር እዛ ጋር ብሩን በደንብ ኢንጌጅመንት ማያሰጠን ከሆነ ደግሞ ያው ቀነስ እያደረገ አውቶማቲካሊ ራሱ ኦፕቲማይዝ የሚያደርግበት ነው። ሌላኛው ደግሞ እዚህ ጋር ስንመጣ እሱን ከፈለግን ኦን እናደርጋለን። እዚህ ጋር ደግሞ ስንመጣ ኮንቲኒየስሊ ራን ያርግ ባለኝ ብር ይጨርሰውና ማለት ስንፈልግ ነው። እዚህ ጋር አይ ደግሞ መጀመሪያ ቀን ይሰጠው ከዛ በኋላ ደግሞ መጨረሻ ቀን ለአንድ ሳምንት ከሆነ ለምሳሌ እዚህ ጋር መጥቼ ከዚህ ቀን እስከዚህ ቀን ብዬ ሞላለታለሁ ማለት ነው። አይ እዚህ ጋር ደግሞ የምንመጣው ከዚህ ቀን ጀምሮ እስከዚህ ቀን ግን በጀቴ $10 ነው ወይም $100 ነው ግን ቀኑ ከዚህ ቀን እስከዚህ ቀን የምንል ከሆነ በጀቱን አይቶ ማለት ነው። እዚህ ጋር የፈለኩትን በጀት አስቀምጬ ግን ሳምንቱን በዚህ ቀን ውስጥ ብቻ ነው የሚያልቀው። እዚህ ጋር ግን በጀቱ ሲያልቅ ያልቃል ማለት ነው። በጀቱ ሲያልቅ ያልቃል። እሱን ነው እዚህ ጋር እንደዚህ እናስቀምጣለን። ለምሳሌ ለአንድ ወር ከሆነ ራን ማድረግ የፈለኩት ይኸው ወር ስኮር ድረስ ሄድልኛል። ከዛ ይሄንን ክሬት እለዋለሁ ማለት ነው። አሁን ካምፔን ግሩፕ ክሬት አረግን ማለት ነው። ይኸው ካምፔን ግሩፕ እዚህ ጋር ክሬት አረግን። አሁን የቀረን ካምፔንና አድስ ነው። እዚህ ጋር እንመጣና ይሄንን ፕላስ የምትለዋን እዚህ ጋር ካምፔንን ክሬት እናደርጋለን ማለት ነው። በአድስ አኖድ ሪች በሚለው ማለት ነው። እዚህ ጋር ይሄን ያመጣልኛል። እዚህ ጋር የመጀመሪያው አክሰለሬት የሚል አለ። ቶሎ አሯሩጦ ሪኮመንድድ ይለናል። እዚህ ጋር ያው ፕሮ ላልሆነ ሰው እዚህ ጋር ዝም ብሎ ገብቶ ተከተካ አድርጎ ራን ማድረግ ይችላል። አይኔ ከስክራች ነው የፈለኩትኝ በደንብ ሁሉንም ፊውቸሮች አድስ ካምፔን አድስ ላይ ያሉት እነዚህ ሊንክድኢን ያሉትን እንዳለ አንድ ባንድ መጠቀም እፈልጋለሁ የሚል ሰው ካለ ግን በዚህኛው ነው እኛም ሪኮመንድ የምናደርገው። በዚህ በኩል ብትሄዱ ሪኮመንድ አደርጋችኋለሁ እኔ። በዚህ በኩል እንሄዳለን። ከዛ ኔክስት እንለዋለን። እንደዚህ ብዙ ሊስት ያለውን በደንብ ዲቴል የተቀመጠ ነገር ይሰጠናል ማለት ነው። እዚች ጋር ካምፔን ግሩፕ የሚል አለ። ይኸው እንደምታውቁት ሪቪው እንድናደርገው ነው እየነገረን ያለው። ካምፔን ግሩፓችሁ አኖድ የሚል ነው። አክቲቭ የሚለውን ነው የመረጣችሁት። ይኸው እንደዚህ ነው ምናምን ብሎ ቀኑንም ምናምን ይነግረናል። እዚህ ጋር ያሉትን ነገሮች እዚህ ጋር አይ ቆይ ነገር ማስተካከል ፈልጋለሁ የምትሉት ነገር ካለ እንቺን ኤዲት ብለን እናልፋለን ማለት ነው። ቀጣይ ወደ ስቴፕ 2 ካምፔን እንመጣለን ማለት ነው። ኔክስት ስለው ወደዚህ ያመጣኛል። እዚህ ጋር አውቶማቲካሊ የሰጠው ስም አለ ይቀመጥ። ጁን 6 የዛሬው ቀን ስለሆነ ይህንን መቀየር ከፈለጋችሁ እናንተ አንደርስታንድ ለማድረግ መቀየር ይቻላል። ከዛ ግሩፕ ኦብጀክቲቭ ብራንድ አዌርነስ ነው ብሎ እዚህ ጋር አምጥቶልኛል። ከዛ እዚህ ጋር ያለው ሴቲንግ ምንድን ነው የሚለው ፕሮፌሽናሎች ቲቪ ላይ አሁን ናውዴስ እንደምታውቁት ስማርት ቲቪ ምናምኖች አሉና ቲቪ ላይ የምናስተዋውቀው ወይ አሁን የምትፈልገውን ነገር ቲቪ ላይ የሚያዩ እነዚህ ፕሮፌሽናሎች ያው ሊንክድኢን የፕሮፌሽናሎች መገኛ ስለሆነ እሱ ላይ የምናስተዋውቀው ወይ ነው የሚለን። እኛ ኦፕሽናል ነው። ይሄንን ከፈለጋችሁ ኦን ማድረግ ትችላላችሁ፣ ኦፍም ማድረግ እንችላለን ማለት ነው ይሄኛው። ከዛ እዚህ ጋር ለምንድን ነው ማርኬቲንግ የምሰራው ምናምን ነው የሚለው እዚህ ጋር። ከዛ በኋላ እዚህ ጋር የሚጻፍ ነገር ካለ እዚህ ጋር እንጽፋለን። እዚህ ጋር ደግሞ ሶርስ ዩአርኤል የሚል አለ። ትራክ ለማድረግ የምንፈልገው ነገሮች ካሉ እዚህ ጋር እናስቀምጣለን። ይሄም ግዴታ አይደለም፣ ስኪፕ ማድረግ እንችላለን። ከዛ እዚህ ጋር ደግሞ አውቶ ታርጌቲንግ የሚል አለ። ይህ በቅርብ የመጣ ፊውቸር ነው። አውቶ ታርጌት ማለት ራሱ ሊንክድኢን ከእናንተ ቢዝነስ ጋር ይሄዳል ብሎ የሚያስቡትን ሰዎች እዚህ ጋር አንጥቶ አውቶ ታርጌት የሚያደርገው ነው ማለት ነው። ለምሳሌ እዚህ ጋር ዩዝ አውቶ ታርጌቲንግ ካልኩትኝ ያልፏል። በራሱ አውቶ ታርጌት አድርጎ ይኸው ኢትዮጵያንስ ምናምን ብሎ በቃ በራሱ ነው የሚሄደው ማለት ነው። አይ የራሴን ነው ቢውልድ ማድረግ እንፈልገው ራሴውን ታርጌት ማድረግ እንፈልገው ካልን ደግሞ ይሄኛውን እዚህ ጋር መተን
የራሳችንን መጻፍ እንችላለን ማለት ነው። ለምሳሌ ይሄው እንቺኛዋን ክሊክ እናደርግና የት አካባቢ ነው ይላል። ይሄን ለምሳሌ አዲስ አበባ ከሆነ አዲስ አበባ እንደዚህ በደንብ ዲቴል ገብቼ ሞላለው ማለት ነው። ኦኬ እዚች ጋር እነዚህን ከአዲስ አበባ ጋር ተያይዞ ያሉትን ነገሮች እሞላለታለሁ። ሎኬሽኑ ይሄ ነው። ሌላኛው እዚህ ጋር ኤክስክሉድ ኢትዮጵያ ውስጥ ሆኖ እኔ አዲስ አበባ አካባቢ እንዳይታይልኝ ምናምን ከሆነ እዚች ጋር እሱን ሞልተን እናልፋለን። ሶ እዚህ ጋር እሱን ካየን በኋላ እዚህ ጋር ደግሞ መተን የኛ ግሩፕ ማን ነው የሚገዛው የኛን ወይ እኛን የሚከተሉ ሰዎች እነማን ናቸው የኛ ከስተመር ብለን የምናስባቸው እነማን ናቸው የሚለውን ነው። ይሄ በቅርብ የመጣ ነው። ከዚህ በፊት ስለ ቤታ ካወራሁት እዛ አይለኝም፣ ግን ቤታ ማለት ሙከራ ማለት ነው። ሶ ለሙከራ ነው እዚህ ጋር ያመጡልን አዲስ ነገር ነው። መሞከር የሚፈልግ ካለ መሞከር ይችላል ማለት ነው። ኦኬ ሶ እዚህ ጋር መተን ኦዲየንሳችንን የምንመርጥበት ቦታ አለ። ኦዲየንስ ስር እኛ ስሞቻቸው ዩዘር ኔሞቻቸው እንዳለ አምጥተን ለነዚህ ሰዎች ብቻ አስተዋውቅልን የምንል ከሆነ ሊስት አፕሎድ አድርገን በዚህ በኩል እንሄዳለን። ሉክ ላይክ የምንለው ደግሞ ከስሙ እንደምንረዳው ይሄንን የሚመስሉ ሰዎች ለምሳሌ እኔ ኮካ ካምፓኒን ከሆነ ማስተዋውቀው እና ፔፕሲን ፎሎ የሚያረጉትን ሰዎች ጋር መድረስ ከሆነ የምፈልገው ፔፕሲን ፎሎ ያረጉ ሰዎች ጋር እነሱን የሚመስሉ ሰዎች ጋር አደርስልኝ። ኮካ ኮላን ወይም ፔፕሲን ፎሎ ያደረጉ ሰዎች ጋር አድርስልኝ ለማለት ነው። በዚህ በኩል እንግዲህ ሁለት ተቀናቃኝ ካምፓኒ ካለ የተቀናቃኛችንን ካምፓኒ ፎሎ የሚያደርጉ ሰዎች ጋር አድርስልኝ እንደማለት ነው በአጭር ቋንቋ። ሌላኛው ፕሪዲክት አድርግና እስቲ ይሄንን ኮንቴንት ይወደዋል ብለህ የምታስበው ጋር ፕሪዲክት አድርጎ ሲስተሙ ራሱ የሚያደርግበት ነው። ሪታርጌቲንግ ከስሙ እንደምንረዳው ከዚህ በፊት ከኛ ኮንቴንት ጋር ላይክ ያደረጉ ከኛ ኮንቴንት ጋር ከኛ ፔጅ ጋር ኢንተራክሽን የፈጠሩ ሰዎች ለምሳሌ ሊንክዲን ላይ ፕሮፋይል ቪዚት ምናምን የሚል አለ አይደል? እነዚህ ቪዚት ያደረጉ ሰዎች ጋር በተጨማሪም ደግሞ ከዌብሳይታችሁ ጋር ካገናኛችሁት ዌብሳይታችሁ ላይ ኤኒ አክቲቪቲ ወስደው የመጡ ሰዎች ጋር እነሱን ሪታርጌት ማድረግ ስንፈልግ በዚህ በኩል እንሄዳለን። ሰርድ ፓርቲ የምንለው ደግሞ ከሊንክዲን ውጪ ሌላ ቦታ ላይ ለምሳሌ ከፌስቡክ ሊሆን ይችላል የሚሰጠን ኦፕሽን እዚህ ጋር ካለ ማየት ትችላላችሁ። ከካምፓኒ ከኮንታክት ምናምን ሊሆን ይችላል። እዚህ ጋር ከሌላ ቦታ ዳታ አምጥተን እነዛ ሰዎች ጋር ድረስልኝ ስንል ነው። ኦኬ ይሄኛውን የምንጠቀመው ማለት ነው። ሌላኛው አዘር የሚለው የተለየ ሌላ ነገር ካላችሁ ይኸው እዚህ ጋር አምጥታችሁ ክሬት የሚደረግ ነገር ካለ ምንም ስለሌለን ነው ከዛ ጎትተን የምናመጣበት ነው። ኦኬ ሶ ኤክስክሉድ የሚለው ጋር ደግሞ እዚህ ጋር ስንመጣ እነዚህን ሰዎች ላይክ ቅድም እንደነገርኳችሁ ፔፕሲና ኮካ ኮላ ካለ እኛ ከኮካ ኮላ ከሆነ ፔፕሲን ፎሎ የሚያደርጉ ሰዎች ጋር እንዳታደርስብኝ ኤክስክሉድ አድርግ ነው የምንለው። ፕሪዲክትም አድርገ እንደዚህ ሰዎች ጋር ሪታርጌትም አታርጋቸው። በቃ ከዚህ በፊት ከኔ ኮንቴንት ጋር ኢንተራክሽን ያደረጉትን አልፈልጋቸውም ስንል ነው እዚህ ጋር ኤክስክሉድ እና ኢንክሉድ በሚለው መያዝ ነው። ኦኬ ሶ እዚህ ጋርም ስንመጣ እንደዛው ኦዲየንስ ብለን የነሱ የቢሄቪየር ኦር ላይክ ዲሞግራፊክ ምናምን እንደምንላቸው ደግሞ ካምፓኒ የት ነው የሚሰሩት፣ ካታጎሪ፣ ፎሎወር በቃ እዚህ ጋር መታችሁ መሙላት ነው። እሱን ዲሞግራፊክ ደግሞ ኤጃቸው፣ ጄንደር የሚለው አለ። ኤዱኬሽን ስንነካ ደግሞ ፊልድ ኦፍ ስተዲያቸው ለማስተርስ ተማሪዎች ብቻ አድርሰው የማስታወቂያ ለዲግሪ ብቻ ኮምፒውተር ሳይንስ ብቻ ለተማሩ ምናምን የሚለውን ዲፕ መግባት ስንፈልግ በዚህ በኩል እንሄዳለን። ጆብ ኤክስፒሪየንሱንም እንደዛው ከምን ጋር ነው ሌቭላቸው ኤክስፒሪየንስ ሌቭላቸውን እንደዛው ደግሞ ጆብ ታይትላቸውን ስኪላቸውን ምን ያህል አመት ሰርተዋል እዛ ፊልድ ላይ ሚሊዮን ደግሞ እዚህ ጋርም ዲፕ መግባት እንችላለን። ኢንተረስት እና እንትናቸውንም እንደዛው ግሩፕ ሜምበር የሚጠቀሙት ለምሳሌ የሆነ ግሩፕ ሊሆን ይችላል እዛ ውስጥ ያሉትን ኢንተረስታቸው ኮምፒውተር መነካካት የሚወዱ ሰዎች ምናምን ከሆነ በዚህ በኩል ዲፕ ገብተን ታርጌት ማድረግ እንችላለን ማለት ነው። ከዛ ስንመጣ እዚህ ጋር የእናንተ ማስታወቂያ ወይም ኮንቴንታችሁ ምን አይነት ነው የሚለው መጀመሪያው ሲንግል ኢሜጅ አንድ ኢሜል ብቻ አታጅ አድርገን መስራት ስንፈልግ ማስታወቂያ ነው። ሌላኛው ካሮሶል ነው ከ2 እና ከ3 በላይ ስላይድ እያደረጉ የሚያዩት ከሆነ እዚህ ጋር ደግሞ ቪዲዮ አለ። ቪዲዮ አጠር አድርገን ሰርተን በቪዲዮ ማስተዋወቅ ስንፈልግ ቴክስት ያው እንደሚታወቀው ሊንክዲን ላይ ቴክስት ብቻ
ፖስት ማድረግ እንችላለን። በቴክስት ከሆነ ይሄው ስፖትላይት የምንለው ደግሞ ከዚህ በፊት የእናንተን ፕሮዳክት ወይም ሰርቪስ ሾኬዝ ተቀርጾ በኮንቴንት ሊሆን ይችላል በምንም እነሱን ስናመጣ ነው። ፎሎወር የምንለው ደግሞ ሊንክዲን ያሰባሰባቸው ፎሎወሮች ኦር ምናምን ይላል ፎሎ እንዲያደርጉ እንጂ ፔጇን አስቀምጥናት እሷን ፎሎ አድርገው እንትን እንዲሉ ነው። ይሄኛው ደግሞ ላይክ ፒፒቲ ሊሆን ይችላል ፒዲኤፍ እነሱን አታች አድርገን ራን ማድረግ ስንፈልግ ነው። ይሄኛው ደግሞ ሞስት ፕሮባብሊ የሆነ ኢንቦክስ እንዲያደርጉ ሜሴጂንግ ቦክስ እዛ ጋር አስቀምጦላቸው ሊንክዲን ፎርማቱን ነው። ሶ ፕሮሞትድ የሚለው ይመጣና ቻት እንዲያደርጉ ወይም ከኛ ጋር ኢንቦክስ እንዲያደርጉን የሚጋብዝ አይነት ነገር ነው። ኢቨንት ደግሞ ከኢቨንት ጋር ተያይዞ ፎርማቱ የኢቨንት አይነት ላይክ ቀኑን ያስቀምጥልናል ምናምን ማለት ነው። ሰው በቀላሉ ቡክ እንዲያደርግ ይሄኛው አዲስ ነው። አርቲክል እና እንደ ኒውስ ሌተር ረጅም ጽሁፍ መጻፍ ከፈለጋችሁ እዚህ ጋር ነው። ቴክስት አጠር ያለ ነው። ይሄኛው ግን ረጅም መጻፍ ስንፈልግ እና እሱ ቡስት ማድረግ ስንፈልግ ይሄኛውን እንጠቀማለን። እዚህ ጋር ሊንክ አድስ ማናጀር ላይ መጨረሻ አካባቢ ላይ ትራክ ማድረግ የምንፈልጋቸው ኦፕሽናል ነው እንዳያችሁት። ዌብሳይታችሁ ላይ አክቲቪቲ ፈጽሞ የመጣ ሰው እዚህ ጋር ደግመን ሪታርጌት ማድረግ ስንፈልግ ምናምን በቃ ትራክ ማድረግ ስንፈልግ ስፔሻሊ ከዌብሳይታችሁ ጋር ይሄው ዩአርኤል የሚል አለ። እሱን ማድረግ ከፈለጋችሁ እዚች ጋር አዳርጋችሁ ግን የኮዲንግ እነዚህ ዌብሳይቱን ዴቨሎፕ ያደረጉ ምናምን እንትኖች ስለሚያስፈልጉ ከነሱ ጋር ተመካክራችሁ መስራት ይቻላል። ሌላኛው ፕሌስመንት ነው። ፕሌስመንት ማስታወቂያውን የት እናሳየው፣ ያንን አድ የቱ ጋር እናሳየው ነው። ሊንክዲን ያው ዲፎልት ስለሆነ ይመርጠዋል። ይህንን አድስ ማናጀር ላይ የምታስታውሱ ካላችሁ ላይክ ትሬድስ ላይ፣ ኢንስታግራም ላይ፣ ሜሴንጀር ላይ፣ ፌስቡክ ላይ ብሎ የሚያስመርጠን ቦታ ነው። ይሄኛው ደግሞ ሊንክዲን ኔትወርክ ሌላ ሶስተኛ ፓርቲ የምንላቸው ላይ ማስተዋወቅ ከፈለጋችሁ እንችንን እንመርጣታለን ማለት ነው። ሶ አድስ ማናጀር ላይም እንደዛው ሰርድ ፓርቲ የሚል አለ። ይሄኛው ማንፈልገው ከሆነ እንዘጋዋለን። ኦኬ ምንፈልገው ከሆነ ከሊንክዲን ውጪ ይሄንን ኦን እናደርገዋለን። ይሄ ደግሞ ብራንድ ሴፍቲ ምናምን የሚል አለ። የእናንተን ኮንቴንት ሰው ዳውንሎድ አድርጎት እንዳያስተዋውቀው በቃ ዳውንሎድ አድርጎ እንትን ማድረግ ከተፈለገ እዚች ጋር እናስገባታለን ማለት ነው። ወይም ደግሞ የኛም ብራንድ እንዳያዩት የምንፈልጋቸው ሰዎች ምናምን ሊስት ካለ እዚች ጋር አስገብተን እነሱን ብሎክ ማድረግ የምንችልበት ነው። እዚህ ጋር ደግሞ በጀትና ስኬጁላችንን የምናስቀምጥበት ነው። ቅድም ቀኑን መርጠናል ለአንድ ወር ነው ብለን። እዚህ ጋር ደግሞ ዴሊ ስንት ነው ማውጣት የምትፈልገው የሚል አለ። ሊንክዲን ላይ እንደ ሌሎቹ ሪካሽ አይደለም። ለምሳሌ $9 ብንለው በቀን አይቻልም። ምክንያቱም በቀን ማውጣት የምትችሉት ሚኒመም አማውንት $10 ነው ማለት ነው። ይሄ ደግሞ ቱ ኤክስፔንሲቭ ያደርገዋል። ሊንክዲንን ለአድቨርታይዚንግ እንዳንመርጠው ከሚያደርገን ነገሮች ውስጥ አንደኛውና ዋነኛው ውድ በመሆኑ ነው። ሶ በጣም ውድ ነው። $10 ነው። አድስ ማናጀር ላይ እስከ $1 ድረስ ራን ማድረግ እንችላለን። ሊንክዲን ጋር ግን በጣም ውድ ነው ማለት ነው። ኦኬ ሶ እዚህ ጋር ዳታችሁን ካስገባችሁ በኋላ እንመጣለን። ስኬጁሉ ያው ከዚህ በፊት ስለሞላ ነው። ደግመን መሙላት ከፈለግን ይሄው እዚች ጋር መተን ወይም ከዚህ ቀን እስከዚህ ቀን የሚለውን ምክንያቱም እዚህ ጋር ዴሊ በጀት ስላስቀመጥኩለት ነው። ሶ ከዚህ እስከዚህ ቀን ብዬ እዚህ ጋር አስተካክልለታለሁ ማለት ነው። ሶ እስከ 1 ወር ድረስ ይሄዳል ማለት ነው ይሄኛው። ኦኬ ሶ እዚህ ጋር እሱን እንመርጣለን። እዚህ ጋር ደግሞ ራን ኮንቲኒየስሊ ራን አድርገው የምንል ከሆነ ይሄው ዴሊ በጀት ይሄ ነው። በቃ ዝም ብሎ ራን ነው የሚያደርገው ማለት ነው። ግን በዲፎልት እስከ ሳምንት ድረስ ነው የሚሄደው፣ ከዛ በላይ አይሄድም። ኦኬ እዚህ ጋርም እንደዛው ማንበብ ይቻላል። ሌላኛው ቢድ ነው። ቢድ ደግሞ ምን ያለው እንትኑን የምትፈልገው ነው። ላይክ ለምንድን ነው የፈለግከው ነው። እዚህ ጋር አሁን ሪችን ካልፈለጋችሁ በኢምፕሬሽን ለምሳሌ ሪች ሪኮመንድድም ያደርገዋል። ምክንያቱም ከላይም መርጠነው ስንመጣ የመረጥነው ስለሆነ ነው። ሪች አዳዲስ አካውንት ጋር ድረስልኝ ማለት ስንፈልግ ነው። ኢምፕሬሽን የምንለው ደግሞ እኔ ጋር ሁለቴ ደግሞ ከመጣ በኢምፕሬሽን ነው ሁለቴ ታይቷል ማለት ነው። በዚህኛው ከሄድን ግን አዳዲስ አካውንቶች ጋር ብቻ ሂድልኝ የምንለው ነው። እዚህ ጋር ይኸው ቢድ ስትራቴጂ የሚል አለ። እነዚህን አውቶማቲካሊ ሲስተሙ ራሱ እያየ ከእናንተ በጀት ጋር የሚሄድበት ኦፕሽን አለው። እዚህ ጋር ትራኪንግ ካለ
ከዌብሳይት ጋር ተያይዞ ያለ ነገር ነው። ይኸው እዚህ ጋር ማንበብ ይቻላል። ዌብሳይት ክሊክ አድርገው ዌብሳይት ላይ ከሄዱ በኋላ ምን አዩ ምናምን የሚለውን ነገር ትራክ ማድረግ ስትፈልጉ ይኸው በዚህ በኩል መሄድ ነው። ሶ ሌላኛው በዚህ በኩል የምናየው ፎርካስት የሚያደርገው ነው ሪዛልቱን ከ1.6 ሚሊዮን በላይ ሰዎች ይጠቀማሉ ሊንክዲንን ብሎ ያስባል። ኢትዮጵያ ውስጥ ሎኬሽኑ ኢትዮጵያ ምናምን ስለሆነ እዚህ ጋር በ30 ቀን መታወጡት ብሎ ከዚህ እስከዚህ ድረስ አቬሬጁ ነው እኛ የምንወስደው። ሁለቱን ደምረን ለሁለት ስናካፍል አቬሬጅ ስፔንድ የምናደርገው አማውንት እዚህ ጋር ይመጣል ማለት ነው። በ30 ቀን ውስጥ ሪች የምታደርጉት ደግሞ ሪች ነው ያው እኛ የምንፈልገው። ከዚህ ሁለቱን ደምረን ኦልሞስት 140 ሺህ ነው የምናመጣው ማለት ነው በወር ውስጥ። የዚህን ደምሩት ኦልሞስት ወደ 7100 ይሆናል። 7100 ሲካፈል ለሁለት 3550 አካባቢ 3550 ዶላር አውጥተን በወር የምናገኘው ሪዛልት የሁለቱ ድምር ነው ማለት ነው። የሁለቱ ደምረን ለሁለት ስናካፍለው አራውንድ 140 ሺህ አካባቢ ነው የምናገኘው። በጣም ውድ ነው። ቱ ኤክስፔንሲቭ። እዚህ ጋር ይሄው ለ1000 አካውንት ነው የሚለው። ይሄ በኢምፕሬሽን ሲገልጸው 1000 አካውንት ሪች ለማድረግ ሁለቱ ተደምሮ ለሁለት ይሄ ማለት አራውንድ ወደ 23 ዶላር አካባቢ ነው የሚፈጅብን ለ1000 ሪች ማለት ነው በአቬሬጅ ስናየው። እና ይሄ ቱ ኤክስፔንሲቭ ነው። ያው ራን ማድረግ የሚፈልግ ሰው መጠቀም ይችላል ማለት ነው። እዚህ ጋር እሱን ካየን በኋላ ኔክስት እንላለን። ይሄንን ሴቭ እንለዋለን። አሁን ወደ አርስ ወይም የመጨረሻው ስቴፕ አካባቢ መጣ ማለት ነው። አርስ ጋር ስንመጣ ይኸው እዚህ ጋር ጨርሰናል። አርስ ጋር ስንመጣ የኛን ኮንቴንት ነው ፐብሊሽ የምናደርገው። እዛ ጋር ቀደም ሲንግል ኢሜጅ ብለን መተናል። ቪዲዮ ከሆነ ቪዲዮ ብለን የምናስገባበት ቦታ ነው። እዚህ ጋር ሁለት ኦፕሽን ይሰጠኛል። የመጀመሪያው ከውስጥ ከኮምፒውተር ውስጥ ሳመጣ ነው። እዚህ ጋር አድ ማድረግ ስፈልግ ነው። ሌላኛው ብሮዝ ነው። ይሄ ደግሞ ከአካውንቴ ውስጥ ኦልሬዲ ፖስት የተደረገውን መርጣ አንጣልኝ ከሆነ ይሄው በዚህ በኩል እንሄዳለን። ለምሳሌ ይሄኛው ከዚህ በፊት ፖስት የተደረገ ነው። እሱን ከዛ ክሊክ አድርግቼ ሌሎችም እዚህ ጋር ካሉ እንደዛው መውሰድ እንችላለን። ከዛ አድ ቱ ካምፔን እለዋለሁ ማለት ነው። ኦኬ እዚህ ጋር ስፖንሰሪንግ ብሎ ሎድ ያደርጋል። ከዛ በኋላ ወደ ፊት ለፊት ያመጣዋል ማለት ነው። ኮንቴንታችንን አድ ካረግን በኋላ እዚህ ጋር መተን ቪው ስንለው ማስታወቂያው ምን እንደሚመስል እዚህ ጋር ያሳየናል ማለት ነው። የኮንቴንቱ ለምሳሌ ዲስክቶፕ ፊድ ላይ ምን እንደሚመስል ነው ይሄው እዚህ ጋር የሚያሳየው። እንደዚህ ፕሮሞትድ ብሎ ይመጣል ማለት ነው። ሌላኛው ሞባይል ፊድ ላይ ደግሞ ይሄው እንደዚህ ነው ኮንቴንታችሁ ብሎ እዚህ ጋር ያሳየናል። ይሄንን ካየን በኋላ ይሄው እንዘጋና ቀጣይ ኔክስት እንለዋለን። ወይም እዚህ ጋር ሪቪው ኤንድ ላውንች የመጨረሻው ስቴፕ ማለት ነው። እሱን ክሊክ ስናደርገው ወደዚህ ፔጅ ያመጣናል። እዚህ ፔጅ ጋር የምናየው ሪቪው ኤንድ ላውንች ብሎ ካምፔን ግሩፕ ይኸው አኖድ ሪች ብለካል። ሪች ሞር ኦዲየንስ ነው የፈለግከው። ቀኑ ከዚህ እስከዚህ ቀን ብሎኛል። ካምፔን ዲቴሉ ጋር ደግሞ ወይም አድሴት በምንለው በፌስቡክ ቋንቋ ካምፔን ዲቴል የምንለው ነው። ይኸው ብራንድ አዌርነስ ነው። ሎኬሽኑ ኢትዮጵያ ነው። ኦዲየንስ ኤክስፓንሽን ኤክስፓንድ አታርግ ብየዋለው። ታርጌት የሆኑት ጋር ብቻ ብየዋለው። የፎርማቱ ሲንግል ኢሜጅ የሚል አለ። ሊንክዲን ላይ ኢኔብል ነው። ሌላ ሶስተኛ ወገን ጋር ዲሴብል አርጋል ብሎ ይኸው እዚህ ጋር ዴሊ በጀት ይሄንን ነው። ማስታወቂያው ይኸው ይሄንን ነው ብሎ እዚህ ጋር ይመርጥልኛል ማለት ነው። ከዛ ፔመንት ዲቴላችሁን ወይም ካርዳችሁን ማስተር ካርድ ቪዛ ካርድ ሊሆን ይችላል። እነሱን እዚች ጋር ስናስገባ በቀላሉ ራን ያደርግልናል ማለት ነው። ካርዱን ለማስገባት ከተፈለገ እዚህ ጋር ቢዝነስ ኔሙ ይገባል፣ ካንትሪው፣ ከዛ ሬስ እዚህ ጋር ካስገባን በኋላ ሴቭ ኤንድ ኮንቲኒው ስንለው እነዚህ ካርድ ነምበሮቻችንን ይጠይቀናል። እሱን አስገብተን ራን ማድረግ እንችላለን ማለት ነው። እዚህ ጋር ካስገባን በኋላ ይሄው እዚህ ጋር አግሪ ኤንድ ላውንች ካምፔን የሚል አለ። እሱን ክሊክ አድርገን ማስታወቂያው ራን ይሆናል ማለት ነው። ሪቪው ካረጉት በኋላ የሊንክዲን አድስ ይህንን ይመስላል በአጭሩ። ኤኒ ካይንድ ኦፍ ኩዌሽኖች ካሉ ፕሊዝ ድሮፕ ማድረግ እንዳትረሱ። ቴንክ ዩ